በዓለም ካርታ ላይ ቀይ ባህር ምናልባት ሰማያዊ መስመር ብቻ ሊመስል ይችላል። ነገር ግን በእውነቱ የሰው ልጆች ስልጣኔ የልብ ምት የሚመታበትና የዓለም ፖለቲካ የሚናወጥበት ወሳኝ የደም ስር ነው። ዛሬ ይህ የውሃ መስመር የዓለምን ኢኮኖሚ፣ የሀያላን ሀገራት ፍላጎትና የአፍሪካን ቀንድ ሰላም በአንድነት የያዘ እውነተኛ የጦር ሜዳ ሆኗል። ጦርነቱ በትክክል የት ነው ያለው? የሚዋጉትስ እነማን ናቸው? ይህንን ሚስጥር ለመፍታት በቀይ ባህር ላይ የተደቀነውን ስጋት በጥልቀት መመልከት ያስፈልጋል። ይህ ሁሉ ውጥረት የሚካሄድበት ዋነኛ ቦታ ባብ ኤል ማንድባ ይባላል። ትርጉሙም በአረብኛ የእንባ በር ማለት ነው። ይህ ጠባብ የባህር መተላለፊያ ቀይ ባህርን ከኤደን ባህረ ሰላጤ ጋር የሚያገናኝ ሲሆን ዓለም አቀፍ የንግድ መርከቦችን ከእስያ ወደ አውሮፓ ለማሻገር የሚጠቀሙበት ብቸኛውና አጭሩ መንገድ ነው። ይህንን በር ከዘጋው ወይም ስጋት ላይ ከጣልከው የዓለምን ኢኮኖሚ አንገት አንቀህ እያያዝከው ነው ማለት ነው። እዚህ ቦታ ላይ ያለው የኃይል አሰላለፍና ፖለቲካዊ ፍላጎት እጅግ ውስብስብ ነው። በአንድ በኩል በኢራን እንደሚደገፉ የሚነገርላቸው የሁቲ አማጽያን ራሳቸውን የዓለም ፖለቲካ ተጫዋች አድርገው በማቅረብ በንግድ መርከቦች ላይ ጥቃት እያደረሱ ሲሆን፣ በሌላ በኩል ደግሞ አሜሪካና እንግሊዝ የባህር ላይ ንግድ ነፃነትን ለማስከበር በሚል ሰበብ ግዙፍ የጦር መርከቦቻቸውን አሰማርተዋል። ይህን ውጥረት ትናንት የተጀመረ አይደለም። ነገር ግን ከቅርብ ጊዜ ወዲህ በቀጠናው እየታዩ ያሉ የጂኦፖለቲካል ግጭቶች እንደ ትልቅ ማነሳሻ በመሆን ቀይ ባህርን የዓለም ትኩረት ማዕከል አድርገውታል። በአሁኑ ሰዓት ውጥረቱ እየተባባሰ እንጂ እየቀዘቀዘ አይደለም። የጦርነት ስልቱ ሙሉ በሙሉ ተቀይሯል። አሁን የምናየው የድሮንና የሚሳኤል ጦርነት ነው። አማጽያኑ በትናንሽና ርካሽ ድሮኖች በቢሊዮን ዶላር የሚገመት የንግድ መርከቦችን እያሸበሩ ነው። ይህ ደግሞ መርከቦች ረጅም መንገድ በመዞር በደቡብ አፍሪካ በኩል እንዲጓዙ በማስገደድ የነዳጅና የሸቀጥ ዋጋ በዓለም አቀፍ ደረጃ እንዲንር ምክንያት ሆኗል። በዚህም የዓለም ሀያላን የፍላጎት ፍጥጫ ውስጥ ደግሞ የአፍሪካ ቀንድ ሀገራት ማለትም ኢትዮጵያ፣ ኤርትራና ጅቡቲ እና ሶማሊያ በባህር ዳርቻቸውና በቅርበታቸው ምክንያት በጂኦፖለቲካው የቼዝ ቦርድ ውስጥ ካስማዎች ሆነዋል። ጥቃትና ስጋት የሚፈራረቅባቸው ዋና ተጠቂዎችም እነዚህ ሀገራት ናቸው። ኢትዮጵያ የባህር በር የሌላት ሀገር እንደመሆኗ መጠን በቀይ ባህር ላይ ያለውን ውጥረት በቀጥታ የኢኮኖሚ ህይወቷን እና የውጭ ንግድ ላይ ከፍተኛ ተጽዕኖ አለው። የወደብ ተደራሽነት ጥያቄ ላይ በቀጠናው ያለውን ወታደራዊ መሰረት መገንባት የፖለቲካውን ሚዛን በከፍተኛ ሁኔታ እየቀየረ ይገኛል። ይህ የጂኦፖለቲካዊ ውጥረት የት ያበቃል? የዓለም ሀያላን በአንድ አቅጣጫ ሲገፉ በቀጠናው ያሉ ሀገራት የራሳቸውን ብሔራዊ ጥቅም እንዴት ያስከብራሉ? ምናልባትም የምንኖርበት ዓለም በከፍተኛ ፍጥነት እየተቀየረ ነው። እኛስ ለዚህ ለውጥ ምን ያህል ዝግጁ ነን? ይህ የፖለቲካ ውጥረት ተባብሶ ቢቀጥል በቀጠናችን ላይ ምን አይነት ተጽዕኖ ያመጣል ብለው ያስባሉ? ሐሳቦትና ትንታኔዎችን ከታች ኮሜንት ላይ ያጋሩን። ቪዲዮውን ከወደዱት ላይክ በማድረግ ለሌሎች እንዲደርስ ያድርጉ። እነዚህን ያሉ ወቅታዊና ጥልቅ የዓለም ዜናዎችን ለማግኘት የቻናላችን ቤተሰብ ይሁኑ። ሰብስክራይብ ያድርጉ። እናመሰግናለን።